ሲበኔ ሞት ስትወሳዳት ለናዘዝፍት በቀንጥሎ መሄድ ከምንም በላይ አያስገባም ወይ ማን አለኝ ብለሽ ነው? እስኪ በኔ ሙት ሙቺ ያሉሽ ነው። ገዳም ገባሽ አሉኝ። ገዳም ኧረ አይደለም ሂፓ ነገረኛ ነች። በቃ አይደለ ሁሉም ቦታ አንቺ ልጅ ገዳም ገባሽ አሉ። ፍቅር ወይስ ሽሽት? ኧረ እንዴት ነው ነገሩ? ገዳም ገባሽ አሉ ገዳም በፍቅር ሽሽት። እኔ በጣም ደህና ነኝ። ዝንጀና ኧረ እኔ ማንንም አልጀናጀንም ውዶቼ። ስለምን ዝንጀና ነው የምታወራው? እነሱ ነው ያሉት። እኔ ምን አገባኝ? እናንተ አትበሉ በእናታችሁ። እዚህ እኔ ሳወራ ሌላ ቆይ። የምን ጅንጀና ነው? አላውቅም። ጅንጀና ምን ይሁን እኔ አላውቅም አሉ እንግዲህ እነሱ። እኔ ምን ላደርግ? ገዳም ገባሽ አሉ ገዳም። ወይ እናንተስ እስኪ በኔ ሞት ፍቅራዊ ሳጠት ምንድን ነው? ወይ እናንተ ልጆች እሺ ገዳም ገባሽ አሉ ገዳም ዋጣት። ኧረ እኔ አሉጥም ሰው እስኪ በኔ ሞት እስኪ በኔ ሞት ጽድቅ ወይስ ኃጢአት? አንቺ ካለ ልቤ። አሁን ይቺ ልጅ ተኛች። በቃ ምንም ማድረግ አንችልም። የራዳ ልጆች ከፍቅር በላይ ይቆጠራሉ። ሴና እኮ ጊፍት ጋላሪ ላይ ገብተሻል እኮ ግን ኦኬ ሁለቴ ኮርጊ እና ፊቸር ጆርኒ ነው ምናምን የሚለውን የቀረው እኮ እቴዋ። ኮርጊ እና ፊቸር ጆርኒ የሚል ሁለት ነገሮች እታች ላይ ያሉት ብቻ ነው የተሰጡ ሳይሆን እታች ላይ ያሉት ብቻ ነው የቀሩት።
ገዳም ገባሽ አሉ ገዳም በፍቅር ሽሽት እስኪ በኔ ሞት ጽድቅ ወይስ ኃጢአት ንገሩኝ በሞቴ ሂዱበት። ተው 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 ተው። እሺ ግን ደህና ናችሁ እናንተ? እኔ ደህና ነኝ በጣም። ጽድቅ ወይስ ኃጢአት በሞቴ ተኛ ጽቡቅ አታስቢ ከፍቅር በላይ ስወድላት ስወድላት ትሸለምልኝ ትሸለም የፍቅር መቤት ያለም ስወድላት ስወድላት እቺ የሚመሯ ልጅ ነች ካልከፈክ ያለች